ተመልካቾች በጅግጅጋ እየተከበረ ያለውን በዓል አስመልክቶ ተጨማሪ መረጃዎችን ከዛው ከጅግጅጋ እናደርሳቸዋለን። በረከት ተካልኝ በቀጥታ መስመራችን ላይ ይገኛል። በረከት እንደምን አለህ? በዓሉ ምን ይመስላል? በተለይ ዛሬ ተከፈተው ከኤግዚቢሽኑ ጋር ተያይዞ ምን የተለዩ ነገሮች እየቀረቡ ይገኛሉ? አመሰግናለሁ ለይኩን ቀደም ብለህ አንተም እንዳነሳው እንግዲህ የባህል ኤግዚቢሽን ነው ዛሬ የተከፈተው። እንግዲህ ለአምስት ተከታታይ ቀናት በልዩነት የሚከበረው የዘንድሮ 18ኛው የኢትዮጵያ ብሔር ብሔረሰቦች ቀን ትላንትና የወንድማማች ቀን ነበረ። በወንድማማችነት ቀንም በተለያዩ ሁነቶች ተከናውነው ነው ያለፉት። ዛሬ ደግሞ የብዝሃነት ቀን በሚል ከማለዳ ጀምሮ እየተከበረ ነው የሚገኘው። ጅግጅጋ ከማለዳው ጀምሮ ደመቅ ብላ ነው ያለችው። አሁን ደግሞ ከጥቂት ደቂቃዎች በፊት የባህል ኤግዚቢሽኑ በይፋ ተከፍቷል። በዚህ የባህል ኤግዚቢሽን ላይ የባህልና ስፖርት ሚኒስትር ዴታዎችን ጨምሮ ከፍተኛ ሌሎችም የመንግስት የሥራ ኃላፊዎች እንዲሁም ታዋቂ ግለሰቦችም ጭምር ተገኝተውበት ነበረ። በዚህ ሁነት ላይ እንግዲህ በዋነኛነት አንዱ የሌላውን ባህል የሚያውቅበትን እድል የማመቻቸት አንዱ የሌላውን ባህል ማክበር ብቻ ሳይሆን ማወቅና ለጋራ እሴቶቻችን መገሉበትና እንዲሁም ደግሞ ለሀገራዊ አንድነት የራሳቸውን የላቀ አስተዋጽኦ ማበረከት እንዲችሉ የትውውቅ መድረክን የተፈጠረበት ነው ማለት ይቻላል። በዚህ የባህል ኤግዚቢሽን ላይ የተለያዩ ከአራቱም የኢትዮጵያ ማዕዘናት የመጡ የተለያዩ ብሔር ብሔረሰቦች ባህላዊ አልባሳቶችን ለብሰው ከዛ ባለፈ ደግሞ በየብሔሩ የሚጠቀሙባቸውን ባህላዊ ቁሳቁሶችም ጭምር ለእይታ የቀረቡበት ሆኖ ተመልክተናል። እንግዲህ ከሚመገቡበት ከሚዋቡበት የተለያዩ እንስሳቶቻቸው የሚቀመጡበት የተለያዩ ነገሮች በዚህ ስፍራ ላይ እያንዳንዱ ብሔረሰብ ራሱን ይገልጻል ያላቸው እንዲሁም ደግሞ በብሔር ውስጥ ያሉ ማህበረሰቦች የሚጠቀሟቸውን ቁሳቁሶች ጭምር ይዘው የቀረቡበት ነው። በዚህ ኤግዚቢሽን ላይ እንግዲህ ሁሉም እንግዲህ ደማቅ በሆነ መልኩ ጭፈራዎች እንዲሁም ደግሞ የተለያዩ ባህላዊ ክዋኔዎችንም ጭምር የተመለከትንበት ነበረ። እንግዲህ ቀደም ብሎ አንተም ስትገልጽ እንደነበረው ለእርስ በርሳችን ላለን መስተጋብር ብቻ ሳይሆን ዓለምኛንም የሚያቀበት እንዲህ አይነት ባህላዊ እሴትና ትውፊቶች ጭምር ያለን መሆኑን ለዓለም ማህበረሰብ የምናሳይበት አንዱ መድረክም ነው ተብሎ ነው ሲገለጽ የነበረው። እንግዲህ በአገራችን ውስጥ በተለያየ መልኩ ሊገለጽ የሚችሉ ነገሮች እንዳሉ እንደተጠበቁ ሆኖ ይሄ ደግሞ አንዱ ሁሉም ሰው ተሰባስቦ ከተለያዩ ማዕዘናት በአንድ ቦታ ላይ ኢትዮጵያን በአንድ ጊዜ ማየት የሚቻልበትን እድል የፈጠረ እንደሆነም ጭምር ያነጋገርናቸው ሰዎችም እየገለጹልን ነበረ። ለሰላማችን፣ ለአንድነታችን፣ ለአብሮነታችን እንዲሁም ደግሞ ለመገንባት ለሚታሰበው ለህብረ ብሔራዊ አንድነት ወይም ደግሞ ህብረ ብሔራዊ ፌደራሊዝም አንዱ የጀርባ አጥንት ሆኖ እያገለገለ የሚገኘው የብሔር ብሔረሰቦች ቀን በዚህ መልኩ መከበሩ ሌላ የራሱን የቻለ እሴት የተጨመረበት በሌላ መልኩ ደግሞ ሁሉም ራሱን የሚገልጽበትና የሚያስተዋውቅበት መድረክ ሆኖም እያገለገለ ነው የሚገኘው። በዚህ እንግዲህ በጣም ደማቅ የሆነ ሁነት ነው የነበረው። በዚህ ደማቅ ሁነት ላይ እንግዲህ ሁሉም ብሔር ብሔረሰቦች ራሳቸውን እያስተዋወቁበት የነበረ መድረክ ነው። ለማንኛውም ለአሁን ያለኝ መረጃዎች ይሄን ይመስላሉ። በምሽቱ መርሃ ግብር ደግሞ ሌሎች ጉዳዮችን አካተን እንመለሳለን።